ከፍጻሜ በፊት የምናደርገው የፍጻሜ ጨዋታ ነው ሲሉ የባርሴሎና አሰልጣኝ ሃንስ ዲተር ፍሊክ የተናገሩለት የክብር ማስጠበቂያ ምሽት ይሆናል ተብሎ የተጠበቀው ዓለም የሚጠብቀው የከዋክብቶች ፍልሚያ የነብር ጭራን አይይዙ ከያዙም አይለቁ አይነት ንግግር ደግሞ የሲሞኔ ኢንዛጊ ነው። አሁን ከመሞጋገስ ወጥተን ወደ ቁም ነገር ተመልሰን የዛሬውን ጨዋታ ማሸነፍ ላይ ልናተኩር ይገባል ሲሉ ደግሞ ላሚን ያማል ለጋዜጠኞች መልሷል። የጣሊያኑ ሚላትር ጋዜጣ ይዞት የወጣው ማስፈራሪያም እንዲሁ በሌላኛው ጎራ በሳንሲሮ ሰዎች በኩል ክብርን የማስጠበቅ ትንቅንቅ ከ15 ዓመት በኋላ ዳግም ሲገናኙ በዋንጫ ሳይሆን ዋንጫ ለማንሳት መስፈንጠሪያ በሆነው በግማሽ ፍጻሜ መርሃ ግብሩ ነው። ይህ የአውሮፓ ሻምፒዮንስ ሊግ መድረክ ጣሊያን ከስፔን፣ ኢንተርናዚዮናሊ ከካታላኑ ባርሴሎና፣ ላሚን ከማርከስ ቱራም የሚፋጠጡበት ድንቅ የኳስ ትዕይንት እንመለከትበታለን ተብሎም የሚጠበቅ ነው። አበይት አዳዲስ የተሰሙ ስፖርታዊ ጉዳዮችን በዚህ ዩቱብ ቻናላችን ታገኛላችሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አባል እንድትሆኑ በአክብሮት እንጋብዛችኋለን። በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ደርሶ መልስ መርሃ ግብር ኢንተር ሚላን ከባርሴሎና ሲፋጠጡ የሚጠበቁት አበይት ክስተቶች ይዘናል። ይህንን ገጽ ላይክ፣ ሼርና ሰብስክራይብ በማድረግ አዳዲስና ታሪካዊ ያልተሰሙ ስፖርታዊ መረጃዎች ይድረሳችሁ። መረጃዎቹን ልቀጥል። ቦታው በጣሊያኗ ፍልቅልቅ ከተማ ናት ይላል። ያቺው ከተማ ይህንን መርሃ ግብር ልታስተናግድ ሙሽሮቿን እየጠበቀች ነው። አሰናርታ ያልተጠናቀቀችው ድግስ ሊበላ ተጋባዥ እንግዳው እስከ ጥግ ድረስ ሊጠጣ። ይህ የባርሴሎና ጣፈንታ ነው። ባርሴሎና በሳንሴሮ የሚያደርገው መርሃ ግብር ከዚህ የተሻገረ አንድምታ አለው። ከ107 ጀምሮ የዚች ከተማ የፖለቲካ ትኩሳት ማብረጃ፣ አንዳንድም ደግሞ የአብዮት መቀስቀሻ ከዛም ማስታገሻ ሆኖ ያገለግለው ሳንሴሮ ከባዱን ፍልሚያ የሚያስተናግድ ይሆናል። ኢንተር ሚላን የዚያ ከተማ፣ ይህ ማለት የሚላን ከተማ ታዋቂ ጋዜጣ ነው። ሁለት ጋዜጠኞች የመሰረቱት እውቅ ጋዜጣ የጋዜጣ የዴላ ማዶና አንዴቢ ተንተርሶ ዘገባ የሚሰራ ቢሆንም አሁን ላይ ኢንተር ሚላንን ከጎኑ አሰልፎ የማስፈራሪያ ዛቻ ዘገባን ይዞ መጥቷል። ባርሴሎና በጣሊያን የሚጠበቅ እሳት እጅግ ከባድ ነው የሚል ማስፈራሪያ። ይህ መልእክት ትርጉም ከማስፈራራት የተሻገረ ነው። ብቸኛው የዓለማችን 3 መልበሻ ክፍል ያለው ሳንሴሮ ባርሴሎና ሲቀበል በጣሊያን ታይቶ በማይታወቅ እውነት ውስጥ ለማሳለፍ ዝግጅት እየተደረገ ነው ሲል ጋዜጣው ጽፏል። ከሳንሴሮ በፊት በዛ በአረና ሲቪካ በነበረበት ወቅት እንደ ዳሰሳ ጎጆ የሚቆጠረውን ቀይ ለቆ ወደ ሳንሴሮ ሲመለስ እዚህ ይደርሳል ብሎ ያሰበ ነበር ለማለት አያስደፍርም። አሁን ኢንተር ሚላን በአውሮፓ መድረክ ታሪካቸውን ከሰቀሉ ክለቦች መካከል አንዱ ለመሆን በቅቷል። ተጠባቂው ጨዋታ ተጠባቂ ተጫዋቾች ከሳምንት በፊት ኢንተር ሚላን ወደ ካምፕ ነው አቅንቶ 3-3 በሆነ ውጤት ጨዋታውን አጠናቆ ተመልሶ ነበረ። ያኔ ኢንተር ሚላን 2-0 መምራት ችሎ ነበር። ቢሆንም ግን ምስጋና ለታዳጊው ኮከብ ላሚን ያማል ይግባና ባርሴሎና ወደ ቀደመ ክብሩ እንዲመለስ አድርጎታል። ከ2-0 መምራት ወደ 2-2 ከዛም ደግሞ ወደ 3-2 መምራት ሲሸጋገሩ የላሚን ያማል አስተዋጽኦ በቀላሉ የሚታይ አልነበረም። ስለ አንጸባራቂው ኮከብ ከማንሳታችን በፊት የኋላ ታሪካቸውን በተወሰነ መንገድ ለማስታወስ እንሞክር። 6-4-2 ይህን ቁጥሮች ኢንተር ሚላኖች መጥራት አይፈልጉም። ምንም እንኳ ባርሴሎና በማሸነፍ የዋንጫ ባለቤት የሆነበት የቅርብ ጊዜ ታሪክ ቢሆንም እነዚህ ቁጥሮች ለኢንተር ሚላን ራስ ምታት ናቸው። ምስጋና ለዲያጎ ሚሊቶ ይሁንና ያኔ ሮሶነሪዎቹ የዋንጫ ባለቤት ሲሆኑ ግብ ያስቆጠረ ተጫዋችም ነበር። ዓለም ስለ ኢንተር ሚላን ዘመረ። አሁን ያ ምሽት ሊደገም ቀኑ ቆርጦ ሰዓቱ ደርሷል። ቀደም ሲል ወደ አነሳናቸው ቁጥሮች ልመልሳቸው። 6-4-2 ጠቅላላ ጨዋታ ብዛት 12። ባርሴሎና 6ቱን አሸነፈ፣ 4ቱን አቻ ወጡ፣ 2ቱን ደግሞ ኢንተር ሚላን አሸነፈ። ግን የባርሴሎና 6 ድሎች ከኢንተር ሚላን 1 ድል ጋር አይነጻጸርም። ለምን ቢባል ያ ምሽት ኢንተር ሚላኖች ባለ ትልቁን ጆሮ ዋንጫ ባለቤት አድርጓቸዋልና። መልሱ 6-4 ምንም እንኳ 2 ድሎች ብቻ ለኢንተር ሚላን ቢሆንም ኢላማውን ጠብቆ እንደተተኮሰ ጥይት በአንድ በቀኝ አባረው ጥሏቸዋል። 6-4-2 ለኢንተሮች ዝቅ ያለ ግምት ቢያሰጥም በወሳኝ መርሃ ግብሮች ላይ ግን ኢንተር የበላይነት አለውና ደረቱን የሚነፋበትን የሚኩራራበትም ድንቅ ታሪክ አለው። በእርስ በርስ ግንኙነታቸው 17 ግቦችን ባርሴሎና ሲያስቆጥር ኢንተር ሚላን ደግሞ በ7 ግብ አንሶ 10 ግቦችን ከመረብ አዋህዷል። እኚህ ቁጥራዊ መረጃዎች ሲቀጣጠሉ ለባርሴሎና ትልቅ ግምት የሚያሰጡ ቢሆንም ጨዋታው ግን በቀላሉ የሚታይ አይሆንም። አሁን ደግሞ ይህንን የበለጠ የሚያጠናክር ክስተት በኑ ካምፕ ተፈጠረ። ባርሴሎና ከመምራት ተነስቶ አቻ ማውጣት ከዛም ለማሸነፍ መንደርደር። ግን ኢንተር ሚላን ከባድ ፈተና ተወጥቷል ማለት ይቻላል። አሁን ተጠባቂው ከዋክብትን እንመልከት። ላሚን ያማል ከባርሴሎና፣ ማርከስ ቱራም አለበለዚያም ደግሞ ላውታሮ ማርቲኔዝ ከኢንተር ሚላን 20 የአውሮፓ ሻምፒዮንስ ሊግ ግቦችን ሲያስቆጥር የክለቡ የምንጊዜም የሻምፒዮንስ ሊግ ከፍተኛ ግብ አስቆጣሪ ሆኗል። ወዲህ ደግሞ ማርከስ ቱራም አዲሱ የሮዘነሪዎቹ ነውጠኛ ተጫዋች እየሆነ መጥቷል። ይህም ኢንተር ሚላን በአውሮፓ መድረክ ዝናው እንዲናኝ ካደረጉ መካከል አንዱ ነው ማለት ይቻላል። የአንጋፋ ፈረንሳዊ ሊሊን ቱራም ልጅ የሆነው ማርከስ ቱራም የሮዘነሪዎቹ መመኪያ
የሆነ መጥቷል። ወዲያ ደግሞ በካታሎኑ ክለብ አንጸባራቂ ኮከብ ሆኖ ብቅ ያለው የላሜሲ አካዳሚ ፍሬ ላሚን ያማል የባለቱርኮቹ ደማቅ ታሪክ የትም የበታተናቸው ይመስላል። 17 ዓመት ከ267 ቀን እድሜው ላይ ያለው ላሚን ያማል አሁን የቀጣዮቹ ዓመት የንግስና ዙፋን ባለቤት መሆኑ ተረጋግጧል። ይህ ደግሞ ቁጥራዊ መረጃዎች ማረጋገጫ ናቸው። ላሚን ያማል ባለፈው ሳምንት የነበረው ተአምር መሳይ ተግባርን እናንሳ። ኢኳቶሪያል ጊኒ ቤተሰቦቹ በስፔን ካታሎን የተወለደው ላሚን ያማል ገና በ17 ዓመቱ አዳዲስ ታሪክን በራሱ ጽፏል። በጋራ 13 ባሎን ዶር ሽልማት ያሸነፉት ክሪስቲያኖ ሮናልዶና ሊዮኔል አንድሬስ ሜሲ በ17 ዓመታቸው ከሰሩት ታሪክ የላሚን ያማል 5 እጥፍ እንደሚበልጥ ቁጥራዊ መረጃዎቹ ያመለክታሉ። ባሎን ዶርን ያሸነፈው ክሪስቲያኖ ሮናልዶ በ17 ዓመት 19 ጨዋታዎችን አድርጎ 5 ግቦችን ብቻ አስቆጥሯል። 4 ለግብ የሚሆኑ ኳሶችን አመቻችቶ ሰጥቷል። በተመሳሳይ 8 ጊዜ ባሎን ዶር ሽልማትን የወሰደው ሊዮኔል አንድሬስ ሜሲ በ17 ዓመቱ 9 ጨዋታዎችን አድርጎ 1 ግብ ብቻ ነበር ማስቆጠር የቻለው። ላሚን ያማል ከዚህ በተቃራኒ ሆነው የ17 ዓመቱ ያማል 100 ጨዋታዎችን አድርጎ ያለ ግቦችን በስሙ አስመዝግቦ 33 ለግብ የሚሆኑ ኳሶችን ደግሞ አመቻችቶ ተቀብሏል። ቁጥራዊ መረጃዎች ላሚን ያማል ከሮናልዶና ሜሲ እንደሚበልጥ በግልጽ የሚያሳዩ ናቸው። በባለፈው ሳምንት በነበረው ጨዋታ ለኢንተር ተከላካዮች ፈታኝ ሆኖ አምሽቶ ነበር። በመጪው ሐምሌ ወር 18 ዓመት የልደት በዓሉን የሚያከብረው ላሚን ያማል እንደ ያማል ያለ ድንቅ ተጫዋች በ50 ዓመት ይወለዳል። ባለፉት 10 ዓመታት ውስጥ እንደርሱ አይነት ተጫዋች አልተመለከትንም። እሱን ለማየት 3 ተጫዋቾች መድቤ ነበር ያሉት ጣሊያናዊ ኢንተር ሚላን አሰልጣኝ ሲሞኔ ኢንዛጊ ተጫዋቹን ምን ያህል ራስ ምታት ሆኖባቸው እንደነበር ገልጸዋል። ጣሊያናዊ ተከላካይ አሌሃንድሮ ባስቶኒ ያማል ከማድነቅ አልፎ ላሚን ያማል 17 ዓመት ቢባል ያምን ይሆናል። ባርሴሎና ላሜሲያ ላይ እየሰራ ያለው ድንቅ ስራ የሚያስገርም ነው ብለዋል። የ26 ዓመቱ ባስቶኒ ከስካይ ስፖርት ጋር በነበረው ቆይታ የፈረንሳይ ብሔራዊ ቡድን የቀድሞ ተከላካይ ሊያም ቱራም የማርከስ ቱራም አባት ስቴዲየም ተገኝቶ ያንን ጨዋታ ተመልክቶ ነበር። በወላጅ አባቱ ፊት የመክፈቻ ግብ ያስቆጥረው ማርከስ ቱራም ባርሴሎና የዓለማችን የወቅቱ ምርጥ ቡድን ሲልም ተጋጣሚዎችን አሞካሽቷል። ለዚህ ሁሉ ግን የላሚን ያማል ትልቅ ድርሻ አለበት ሲልም አስተያየቱን ሰጥቷል። ይህ የክብር ጉዳይ ነው። የነበረን ጭራ አይዙም ከያዙም አይለቁም አይነት ንግግር ደግሞ የሲሞኔ ኢንዛጊ ነው። ሲሞኔ 2 ጊዜ የአውሮፓ ቻምፒየንስ ሊግ ዋንጫ በተጫዋችነት ዘመናቸው አንስተዋል። ከኤሲ ሚላንና ከጁቬንቱስ ጋር በመሆን ነው አሁን በአሰልጣኝነት መንበር የሚያሳኩት የመጀመሪያ ዋንጫቸው ይሆናል ተብሎም ይጠበቃል። ይህ ለማሳካት ደግሞ ኢንተር ሚላን ክብር በውል መረዳት ያስፈልጋል ያሉ ኢንተር የተከበረ የድል ባለቤት የሆነ ክለብ ነው። ይህ ደግሞ የክብር ጉዳይ ነውና ተጫዋቾችም ይህንን የሚረዱ ናቸው። ጨዋታንም በከፍተኛ ጥንቃቄ ይሆናል ሲሉ ተናግረዋል። የመልሱ ጨዋታ ዛሬ ምሽት ሳንሲሮ ላይ ይደረጋል። የባርሴሎና አሰልጣኝ ሃንሲ ፍሊክ ሚላን የሚያደርጉትን የመልስ ጨዋታ ከፍጻሜ በፊት የምናደርገው የፍጻሜ ጨዋታ ብለውታል።